ዛሬ ደግሞ ማውራት የፈለኩት ምንድነው? ራስን በትክክል መመርመር፣ በእውቀት ላይ የተመሰረተ ምርመራ እንዴት ማድረግ እንችላለን? እንዴት መርምረን ማስተካከል እንችላለን? ስለዚህ ሶስት ምዕራፎች አሉ። ትላንትና፣ ዛሬና ነገ። ትላንትና ክፉም ይሁን በጎ አልፈነዋል። በጣም ተሳስተን ሊሆን ይችላል፣ ወይም በጣም ብዙ ሰዎች ጎድተው ሊሆን ይችላል፣ ወይም ደግሞ ላይረዱን ይችላሉ። ትላንትናን በትክክል በእኛ ስህተት ይምጣ፣ በክፉ ሰዎችም ስህተት ይምጣ፣ ወይም ይረዱናል ብለን ያግዙናል ብለን ባሰብናቸው ሰዎች ይምጣ፣ ትላንትናን ገምግመን የተሳሳትንባቸውን ለማስተካከል የተሻለ ነገር ለማድረግ መሞከር ይጠበቅብናል ማለት ነው። ዛሬ ላይ ደግሞ ለነገው የምንሄድበት መንገድ ምንም ይሁን ምንም የእኛ ፍላጎት እንዳለ ሆኖ ግን በዙሪያችን እኛን የማያግዙ እኛን የማይረዱ ልንሄድ ወደምንችልበት መንገድ ልንሄድ ስንል የሚያደናቅፉን፣ ሀሳቦቻችንን የማይረዱ፣ ድጋፍ የማይሰጡን፣ የሚያናንቁን፣ ያለንን ችሎታ እምቅ ችሎታ ልናወጣ ስንል እንደማንችል የሚነግሩ፣ እንደማንችል የሚያስረዱ፣ በፊታቸው በሀሳባቸው በሁኔታዎች የሚያስረዱን ሰዎች ከነሱ መራቅ ግድ ይለናል ማለት ነው። ከዛ ቀጥለን ደግሞ እነማን ናቸው ሊያግዙኝ የሚችሉ፣ ከኔ ሀሳብ ጋር የተሻለ ሀሳብ ይዣለሁ፣ ይህንን ሀሳብ ሊያግዙኝ የሚችሉ እነማን ናቸው ብሎ መረዳት ይጠይቃል ማለት ነው። ከዛ የሚያስፈልገኝ እውቀት፣ ልምድና አስተሳሰብ መቀየር አለበት። ትናንት ስንጠቀምበት የጊዜ አጠቃቀም፣ ትናንት ስንጠቀምበት የነበረው የገንዘብ አጠቃቀም፣ ትናንት ስንጠቀምበት የነበረውን የማህበራዊ ግንኙነት ይዘን ነገ የተሻለ እንሆናለን ብለን አንችልም። ስለዚህ የመጀመሪያ ስራችን ማለት ትናንትና የተጠቀምነውን መንገድ ለማስተካከል መሞከር፣ በትክክል ጊዜያችንን መጠቀም፣ በትክክል ገንዘባችንን መጠቀም፣ በትክክል ጉልበታችንን መጠቀም፣ በትክክል የተሻለና ለነገ ጥቅም ይሰጣሉ የምንላቸው ሰዎች ጋር መገናኘት፣ ራሳችንን የተሻለ ሙያ ያለው የተሻለ እውቀት ያለውና የተሻለ አስተሳሰብ ያለውና ተፈላጊ ሰው ለማድረግ መክፈል ያለብንን ዋጋ መክፈል ይጠበቅብናል ማለት ነው። ይሄን ካረግና ነገ የምንሄድበት መንገድ በትክክል እናውቃለን። ለዛ የሚያስፈልግ ጉልበት፣ እውቀትና ገንዘብ ይኖርና ነገ የተሻለ እንሆናለን ማለት ነው። ቴንክ ዩ